ጤና ይስጥልኝ። የዕለተ ማክሰኞ ሐምሌ 21 2018 ዓ.ም የዋዜማ ዕለታዊ ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በአገራዊ የምክክር ጉባኤው አባላቱ በሚይዟቸው አቋሞች ዙሪያ ብልጽግና ፓርቲ በዝግ መወያየቱን ዋዜማ ሰምታለች። የኢትዮጵያ ሀገራዊ የምክክር ጉባኤ በ13ኛ ቀን ውሎ በስልታዊ ቡድኖች ደረጃ የሚካሄደውን የምክክር ምዕራፍ ያስጀመረ ሲሆን፣ በሌላ በኩል ገዢው ብልጽግና ፓርቲ በጉባኤው የእረፍት ቀን አባላቱን በዝግ ስብሰባ በመጥራት በዋና ዋና አጀንዳዎች ላይ ሊከተሉት የሚገባውን አቋም አስመልክቶ አቅጣጫ መስጠቱ ተሰምቷል። ፓርቲው ከአቅጣጫው ወጣ ያለ እንቅስቃሴ ባደረጉና ከአቋሙ ላፈነገጡ አባላቱ ማስጠንቀቂያ ሰጥቷል። በምክክር ጉባኤው 250 ተመካካሪዎችን የሚይዘው ስልታዊ ቡድን 5 ንዑሳን ቡድኖችን አቅፎ ያጠናቀረውን ሰነድ አቅርቧል። ይህ በእንዲህ እንዳለ ጉባኤው እሁድ ሐምሌ 19 2018 ዓ.ም እረፍት ባደረገበት ወቅት ብልጽግና ፓርቲ በምክክሩ የተሳተፉ የሚገኙ አባላቱን በአዲስ ዓለም አቀፍ ኮንቬንሽን ማዕከል ሰብስቦ ባወያየበት ወቅት በዋና ዋና አጀንዳዎች ላይ ጥብቅ መመሪያዎችን አስተላልፏል። በዚሁ ስብሰባ ላይ ከተሰጡት ዋና ዋና አቅጣጫዎች መካከል የአዲስ አበባና ድሬዳዋ ከተሞች የፌዴራል አካል እንዲሆኑ የሚለውን አማራጭ መደገፍ አንዱ ሲሆን፣ አዲስ አበባ የኦሮሚያ አካል ትሁን የሚለውን አማራጭ የደገፉ የአመራር አባላት ወቀሳና ማስጠንቀቂያ እንደደረሳቸው ሰምተናል። በተጨማሪም የኢትዮጵያ ሰንደቅ ዓላማ የመደብ ቀለማት ጉዳይ ለድርድር የማይቀርብ መሆኑ ተገልጾ በዚህ ጉዳይ ላይ የትኛውም አይነት ድርድር ከተከፈተ ምክክሩን አቋርጦ እስከ መውጣት የሚደርስ ጽኑ አቋም እንዲይዙ ተነግሯቸዋል። የመንግስት አስተዳደር ስርዓትን በተመለከተም ፓርቲው ፕሬዝዳንታዊ ስርዓትን እንደ ምርጫው አድርጎ እንደያዘ ምንጮች ነግረውናል። በሌላ በኩል በምክክር ሂደቱ ወቅት የተወሰኑ ተመካካሪዎች በማስታወሻ ደብተር የተዘጋጁ ጽሑፍ መር አቋሞችን እያነበቡ አስተያየት ሲሰጡ መታየታቸውና ከገዢው ፓርቲ በተጨማሪ ሌሎች ቡድኖችም በማህበራዊ ሚዲያ ውይይቶች የተናበበ ተሳትፎ እያደረጉ መሆኑን ለማወቅ ተችሏል። ይህ በእንዲህ እንዳለ የአገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አራያ በሰጡት መግለጫ ላለፉት ቀናት ሲካሄድ የቆየው አነስተኛ የቡድን ውይይቶች አጠናቆ እያንዳንዳቸው 250 አባላት ያሏቸው ቡድኖች ውይይት ረቡዕ ሐምሌ 22 2018 ዓ.ም እንደሚጀመር ተናግረዋል። በውይይቱ ወቅት ትንንሽ ቁጥር ያላቸው አካላት ብዙ ቁጥር ካላቸው ተሳታፊዎች ጋር እኩል ሆነው እንዲወያዩና መስማማት ላይ እንዲደርሱ የተለያዩ ባለድርሻ አካላት በውሳኔ አሰጣጥ ሂደት ላይ በሌሎች አካላት ላይ ተጽዕኖ እንዳያሳድሩ አስፈላጊው ጥበቃ ይደረጋል ብለዋል። ህወሓት ሲያካሂደው የሰነበተውን ህዝባዊ ስብሰባ ሲያጠናቅቅ ያሰለጠናቸውን አዳዲስ ወታደሮችን ማስመርቋል። በክልሉ ታጣቂ ኃይል ስር አርሚ 15 በመባል የሚታወቀው ክፍለ ጦር አዳዲስ ወታደሮችን ማስመረቁን የክልሉ መገናኛ ብዙሃን ዘግበዋል። በአስገዳጅ ወታደራዊ ምልመላ ምክንያት ተደጋጋሚ ወቀሳ እየቀረበበት የሚገኘው ስልጣን በኃይል የያዘው የክልሉ አስተዳደር በክልሉ ላይ የተጋረጠውን ስጋት ለመመከት ትግል ብቸኛ አማራጭ እንደሆነ የገለጸ ሲሆን ከመጋቢት 2018 ዓ.ም ጀምሮ የታጣቂ ኃይሉን አወቃቀር በማሻሻል የወታደራዊ አዛዦች ሽግሽግ ማካሄዱ ይታወሳል። በሌላ በኩል ይኸው የክልል አስተዳደር ከተለያዩ የህብረተሰብ ክፍሎችና የተቋማት ሰራተኞች ጋር ለቀናት ሲያካሄደው የቆየውን ውይይት ማጠናቀቁን በማስመልከት የኮሙኒኬሽን ጉዳዮች ቢሮ ኃላፊው አብርሃም አጎስ ባደረጉት ንግግር በትግራይ እየተካሄደ ያለው የፖለቲካና የትግል እንቅስቃሴ ከክልሉ አልፎ የምስራቅ አፍሪካን ቀጠናዊ ሁኔታ ሙሉ በሙሉ የሚቀይር አዲስ ምዕራፍ ላይ ደርሷል ብለዋል። ክልሉ በአሁኑ ወቅት በርካታ ቀጠናዊና ዓለም አቀፍ አጋሮች አሉት በማለትም ተናግረዋል። ከዚህ ጎን ለጎን በስራ ላይ የነበሩ መንግስታዊ አሰራሮችን ወደ ነበሩበት ከመመለስ በተጨማሪ መዋቅራዊ ማስተካከያዎች እንደሚደረጉም ጠቅሰዋል። በወታደራዊ አቅም ግንባታ ላይ ትኩረቱን ያደረገው የኢትዮጵያ የአገር መከላከያ ሰራዊትና የአሜሪካ አፍሪካ እዝ ወይም አፍሪኮም በጋራ ያዘጋጁት አህጉራዊ የሎጂስቲክስና ኮሚኒኬሽን ስብሰባ በአዲስ አበባ መካሄድ ጀምሯል። ለቀጣዮቹ 5 ቀናት በሚቆየው በዚህ ጉባኤ ላይ ከ40 በላይ የአፍሪካ ሀገራት የተውጣጡ ወታደራዊ የሎጂስቲክስና ኮሚኒኬሽን ባለሙያዎች በመሳተፍ ላይ ናቸው። የስብሰባው ዋና ዓላማ በአፍሪኮምና በአፍሪካ አገራት መካከል በወታደራዊ ሎጂስቲክስ የቴክኖሎጂ ፈጠራና አቅም ግንባታ ዙሪያ ያሉ ችግሮችን በመፈተሽና የጋራ ጥረቶችን በማቀናጀት በአህጉሪቱ የጋራ ደህንነትን ማረጋገጥ ነው። የሁለቱ ወገኖች ባለሙያዎች በተያዘው ዓመት ወደ ተጨባጭ ድርጊት ሊቀየሩ በሚችሉ ሐሳቦች ዙሪያ በቡድን በመሆን ይመክራሉ። በስብሰባው መክፈቻ ላይ ንግግር ያደረጉት የአፍሪኮም ዋና አዛዥ ጀነራል ዳግቪን አንደርሰን ሎጂስቲክስ እና ኮሚዩኒኬሽን ተዋህደው ሲመክሩ የአዲስ አበባው ስብሰባ የመጀመሪያው መሆኑን ገልጸዋል። ያለ ሁለቱ ዘመናዊ ወታደራዊ ዘመቻ ማካሄድ እንደማይቻልም አጽንኦት ሰጥተዋል።
ብለዋል። ጀነራሉ አክለውም ምንም አይነት መሳሪያ ወይም የወደፊት ቴክኖሎጂ ብትገዙ ያንን መደገፍና ወደ ጦር ሜዳ ማድረስ ካልቻላችሁ ምንም ዋጋ የለውም ሲሉ የሎጂስቲክስ እና የኮሚኒኬሽን ኢንቨስትመንት አስፈላጊነትን አብራርተዋል። በአሁኑ ወቅት በአጉሪቱ እየጨመሩ የመጡትን የሽብርተኝነት፣ የህገወጥ አሳ ማጥመድ፣ የህገወጥ ማዕድን ቁፋሮ፣ የሰዎች ዝውውር እንዲሁም ከ2 ዓመት በፊት ከነበረው መጠን በላይ ከ6 እጥፍ በላይ የጨመረውን የእጽ ዝውውር ስጋቶች ለመመከት የጋራ ቅንጅትና ጥረት አስፈላጊ መሆኑንም ተናግረዋል። አዛዡ አያይዘውም ይህ ዘላቂ የወታደራዊ ቴክኖሎጂዎች ትብብር አገራት በራስ የመቆም አገራቸውንና ህዝባቸውን የመከላከል አቅም እንዲገነቡ የሚያስችል መንገድ መሆኑንም ጠቁመዋል። የኢትዮጵያ ልማት ባንክ በአማራ፣ አፋርና ትግራይ ክልሎች በግጭትና አደጋ ለተጎዱ የጥቃቅንና አነስተኛ እንዲሁም መካከለኛ ኢንተርፕራይዞች የ31 ሚሊዮን ዩሮ ብድር ሊሰጥ ነው። በአውሮፓ ህብረትና በጀርመን ልማት ባንክ ድጋፍ በዝቅተኛ ወለድ የሚቀርበው ብድር ለማኑፋክቸሪንግ አገልግሎት፣ ለንግድ፣ ለኮንስትራክሽንና ለግብርና ማቀነባበሪያ እንደሚውል ባንኩ ገልጧል። ብድሩን በተመረጡ 4 ባንኮችና አንድ የማይክሮፋይናንስ ተቋም በኩል እንደሚያቀርብ እንዲሁም ሴቶችና ወጣቶች ላቋቋሟቸው ኢንተርፕራይዞች ቅድሚያ እንደሚሰጥም ባንኩ ጠቅሷል። ሆኖም ብድሩ ከመቼ ጀምሮ እንደሚለቀቅና በ3ቱ ክልሎች ስንት ኢንተርፕራይዞች ተጠቃሚ እንደሚሆኑ ባንኩ አልገለጠም። የኢትዮጵያ ልማት ባንክ በግጭትና በተፈጥሮ አደጋ በተጎዱ አካባቢዎች ለሚገኙ ኢንተርፕራይዞች በዝቅተኛ የወለድ መጠን ብድር ለማቅረብ የሚያስችለውን ስምምነት ከአጋር አካላት ጋር ባለፈው ግንቦት ወር መፈጸሙ ይታወሳል። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ጤና ይስጥልኝ።